ጋዜጠኛዋ የተማረ ሰው ሶስት ሲያገባ ለመጀመሪያ ጊዜ አንተን አየሁ አለችው እየገረማት በኢንተርቪውዋ መሃል። እሱም እንዲህ ሲል መለሰ፣ ሁሉም የሆነው በምክንያት ነው። አንደኛዋን እናቴ ናት፣ የትልቅ ሰው ልጅ ናት ብላ ወዳልኝ እሷን ለማክበር ብዬ ለእናቴ ስል ነው ያገባኋት አለ። ሁለተኛዋ የእህቴ ምርጥ ጓደኛ ነበረች። ጓደኝነታችን ይበልጥ እንዲጠብቅ እሷን ካላገባህ ብላ ወትውታ ለምናኝ ለሷ ስል ነው ያገባኋት አለ። ሶስተኛዋ ደግሞ እኔው ራሴ በፍቅር ክንፍ ብዬላት ወድቄ ተነስችላት ነፍሴ ሽታት ለነፍሴ እርካታ ብዬ ነው ያገባኋት አለ። ታዲያ ጋዜጠኛዋም እንዲህ አለችው፣ አሃ ከመካከላቸው ለአላህ ብለ ያገባኋት አንድም የለችም አለችው። እሱም እንዲህ አለ፣ እንደዛ ነው የሚባለው፣ ያው በዩ መሆኑ ነው አላት። ታዲያ የጋዜጠኛዋ ምላሽ እጅግ ገራሚ ነበር። በእርግጥም ትልቁን ነገር ነው የረሳኸው እኮ። ታዲያ ለአላህ ብለህ እኔን አግብተህ አንደኛህን ለምን አራት አትሞላም አለችው። ማሻአላህ ተባረከላህ። ይህ ቪዲዮ ያው ብዙዎች ወንዶች